ጸጉራችሁን በተለያዩ ምክንያቶች ሳትንከባከቡት ቆይታችሁ ከቀናት ወይም ከሳምንታት በኋላ ደርቆ ተሰባብሮ ሸካራ ሆኖና በአደገኛ ሁኔታ ተያይዞባችሁ አስደንግጧችሁ አያውቅም? ይሄ ሊያሳስባችሁ የሚገባ ነገር አይደለም። ምክንያቱም አንዴ ጸጉራችሁን የሚፈልገውን ነገር ከሰጣችሁት የማይመለስበት ምንም ምክንያት የለም። በዛሬ ቪዲዮም በምን እንደሆነ ነግራችኋለሁ። የኛ የአፍሪካውያን ወይም የአበሻ ጸጉርን ለመጠገን ወይም ወደ ነበረበት ለመመለስ ዋነኛው ነገር ለስላሴና እርጥበትን በመስጠት ነው። እርጥበትና ለስላሴን ለጸጉሩ በከፍተኛ ደረጃ የሚሰጥልን ነገር ደግሞ የጸጉር ማስክ ሲሆን የጸጉር ማስክ ስናዘጋጅም በውስጡ ጸጉራችንን በደንብ የሚያለሰልስልንና በቂ ወዝ ወይም ቅባት ያለውን ግብአት በውስጡ ማካተት አለብን። ለዚህም እንዲረዳችሁ 3 ምርጥ ጸጉርን የሚጠግን ማስክ አዘገጃጀቶችን አሳያችኋለሁ። ይሄ ማስክ ለደረቅና ለተጎዳ ከርሊ ወይም ኪንኪ ጸጉር በጣም ምርጡ መፍትሄ ነው። ለማዘጋጀትም 2 የበሰለ አቮካዶ፣ 2 ማንኪያ ማርና 4 ማንኪያ የወይራ ዘይት ያስፈልጉናል። ጸጉራችሁ ብዙ ከሆነ ሁሉንም ግብአት በተጠቀሰው መጠን እጥፍ አድርጎ መጨመር ይቻላል። ከዛም ሁሉንም ግብአት በአንድ ላይ እናደርግና በመፍጫ በደንብ እንፈጨዋለን። በደንብ ካልተፈጨ አቮካዶ ጸጉራችን ላይ ተለጥፎ አልጸዳ ስለሚል በደንብ መፈጨቱ ማረጋገጥ አለብን። ከዛም ለመቀባት እንዲያመችና በደንብ እንዲመጣው ጸጉራችንን በደንብ በውሃ እናርሰዋለን። ይሄ ማስክ ዋነኛ ጥቅሙ የደረቀና የተሰባበረ ጸጉርን ለመጠገንን ስለሚረዳ በዋነኛነት የምንቀባው የጸጉራችን ዘለላ ላይ ነው። ከተቀባን በኋላም ጸጉራችንን 2 ወይም 3 ቦታ ጎንጉነን በላስቲክ እንጠቀልለውና ለ1 ሰዓት ያክል እናቆየዋለን። ከዛም ጸጉርን በማያደርቅ ሻምፖና ኮንዲሽነር ታጥበን ቅባት እንቀባለን። ይህንን ማስክ በሳምንት 1 ጊዜ መጠቀምም እንችላለን። ይሄኛው ማስክ ልክ እንደ አቮካዶ ማስክ በጣም ብዙ ወዝና ሃይድሬሽን ለጸጉራችን ስለሚሰጥልን ለተጎዳና ለደረቀ ጸጉር በጣም ተስማሚ ነው። ለማዘጋጀትም 1 ሙዝ፣ 2 የእንቁላል አስኳልና 2 ማንኪያ የጉሎ ዘይት በመፍጫ ላይ አድርገን በደንብ እንፈጨውና ጸጉራችንን በውሃ ርሰን በደንብ አድርገን እንቀባዋለን። ከዛም በላስቲክ ጠቅልለን ለ1 ሰዓት ያክል ቆይተን እንታጠባለን። ይሄ ማስክ ጸጉርን ሃይድሬት ያደርጋል፣ ይጠግናል፣ እንዲሁም የጉሎ ዘይት ስላለው በደንብ ጸጉራችንን ያለሰልስልናል። የጉሎ ዘይት ከሌላችሁ በሌላ ቅባትና ዘይት መቀየር ትችላላችሁ። የተልባ ጄልን ለማዘጋጀት የሚያስፈልጉን ነገሮች ሩብ ኩባያ ተልባና 2 ኩባያ ውሃ ናቸው። ሁለቱንም በድስት ላይ እናደርጋቸውና እሳት ላይ ጥደን እናፈለዋለን። ከዛም ለ5 ደቂቃ ያክል ካፈላነው በኋላ መወፈር ሲጀምር እናወርደዋለን። ሲቀዘቅዝም የበለጠ ስለሚወፍር ብዙ ማንተክተክ የለብንም። ተልባውና ጄሉን ለመለያየትም የነጠላ ጨርቅ ተጠቅመን ምንም ፍሬ ሳይገባበት እናጣለዋለን። ያጣለልነውንም የተልባ ጄል ጸጉራችንን በውሃ ርሰን በደንብ አድርገን እንቀባውና ለሰዓታት አቆይተን እንታጠበዋለን። በንጹህ ጸጉር ላይ ከተቀባነው መታጠብ ሳይጠበቅብን ጄሉን ተጠቅመን ጸጉራችንን ፍሪዝ ማድረግ እንችላለን። ተልባ በውስጡ የራሱ የሆነ ቅባት ስላለው ስንቀባው ጸጉራችንን ያለሰልስልናል፣ እንዲሁም ሃይድሬት ያደርግልናል።